በቂ የመኪና ማቆሚያ ቦታ አለ ወይ? የነዳን መምጣት ለማንፈልግ ሰዎች የትራንስፖርት አማራጩ ምንድነው የሚል ጥያቄ ስታነሱ ስለነበረ ምላሽ እንዲሰጡኝ አዘጋጆቹን ብላው ላጉነ ድረስ ተጉዤ ጠይቄያቸዋለሁ። መነሻችን ከፍራንክፈርት ዋናው ባቡር ጣቢያ ነበረ። በመንገዳችንም ወንዙን፣ አዝመራውን፣ ሌላውንም እያየን በጋራ ተጉዘን ዝግጅቱ ስፍራ ደርሰናል። ገና ወደ ዋናው የመዝናኛ ቦታ ከመግባታችን በፊት ግን ይህንን የተንጣለለ የመኪና ማቆሚያ ሳይ ከጥያቄዎቻችሁ መካከል አንደኛው እንደተመለሰ ገባኝ። ምክንያቱም እንደምታዩት በቂ የመኪና ማቆሚያ ነው ያለው። ሁለተኛው ጥያቄያችሁ ደግሞ እየነዳን መምጣት ለማንፈልግ ሰዎች የትራንስፖርት አማራጩ ምንድን ነው የሚል ነው። ይህንንም አዘጋጆቹ በሚገባ አስበውበታል። የሸትል ባስ አገልግሎት ከፍራንክፈርት፣ ከኮልን፣ ከዱስልዶርፍ፣ ከኑረምበርግ እንዲሁም ከሙንሽን ከተሞች ወደ ብላው ላጉነ የመዝናኛ ስፍራ ተዘጋጅቷል። አሁኑኑ ቡክ ማድረግ ይገባል። በተለይ ከሌሎች የአውሮፓ ከተሞች በአውሮፕላን የምትመጡ እንግዶቻችን ደግሞ መዳረሻችሁን ዱስልዶርፍ አየር ማረፊያ እንድታደርጉ እንመክራለን። ምክንያቱም ከዱስልዶርፍ ዝግጅቱ ስፍራ ድረስ ከ30 እስከ 40 ደቂቃ ብቻ ነው የሚርቀው። ከምንም በላይ ደግሞ ከዛ የሚነሳ የሸትል ባስ አማራጭ አለ። ኦገስት 22 እና 23 በተንጣለለው የብላው ላጉነ የውሃ ዳር የመዝናኛ ስፍራ የማይረሳ ጊዜ ለማሳለፍ ትኬት መቁረጣችሁን እንዳትረሱ። የ10 ዩሮ ቅናሽ ለማግኘት ደግሞ M10 የሚለውን በስም የተዘጋጀ ኮድ ተጠቀሙ። እዛው እንገናኝ።